አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የዩቲዩብ ሰብስክራይበሮች እንደምን አላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? ሰላማችሁ ይብዛ። ረመዳናችሁን እንዴት ነው? እኛ ጋር ሁሉ ሰላም አልሐምዱሊላህ። እንግዲህ 10ኛውን ቀን አገባደን አሁን ጨርሰን አሁን ደግሞ የመካከለኛውን 10 ጀምረናል። የመጀመሪያው 10 ረህማ ይባላል። የእዝነት 10 ቀናቶች ነበሩ። እነሱን ጨርሰን አሁን ደግሞ የመግፊራ የምህረት 10 ቀናቶች ውስጥ እንገኛለን። ባለፉት 10 ቀናቶች ምን አተረፋችሁ? ምን አተረፍን? ምን ኸይር ስራ ሰራን? ምን ደግሞ ያጎደልነው ነገር አለ? ነፍስያችንን እንመርምር። ምናልባት ደግሞ ለኡማው ይጠቅማል የምንለው ሐሳብ ካለ ደግሞ ኮሜንት ላይ እናስቀምጥ። መርሐበን ወደ ዋናው ርዕሳችን እንገባለን። መርሐበን እንግዲህ ወደ ዋናው ርዕሳችን ስንገባ አሁን ላይ ምን ላይ ነው ያለ ነው? እንግዲህ 10 ቀናቶች አልፈዋል። በእነዛ 10 ቀናቶች ያተረፍን ሰዎች ካለን ማሻአላህ አላህ ይቀበለን። ያጎደልንና ያልተጠቀምንባቸው ሰዎች ካለን ደግሞ ራሳችንን እንመረምራለን። ነገር ግን በእነዚህ ደግሞ በመካከለኞቹ 10 ቀናቶች ውስጥ ምን ማድረግ አለብን የሚለውን እኔ ከኔ ወደ እናንተ ላደርስ የምፈልጋቸው መልእክቶች አሉ። እነሆ እነሱን ታዳምጡልኛላችሁ። ባረከላሁ ፊኩም። መርሐበን የመጀመሪያው አንሸወድ። እንግዲህ ያለፈው 10 ቀናት ጎበዝ ሆነን ከሆነ የበለጠ ተጠናክረን የበለጠ ወደ አላህ ተቃርበን የምናሳልፍበት ቀን ሊሆን ይገባል። አላህ ሱብሓነሁ ወተዓላ ወደሱ የተዋደቀን ወደሱ የተጠጋን እሱን የሙጥኝ ብሎ የለመንን ባሪያውን አዋርዶ ያቅምና አላህ ሱብሓነሁ ወተዓላ የሙጥኝ ብለን ተጠግተን እንለምነው ይሰጠን ዘንዳ። ሌላው ደግሞ መርሐበን ሌላው ደግሞ ይህ ወር የቁርአን የዒባዳ የዚክር ወር ነው። ልናደርገውም የሚገባው ያንን ነው። ይሄ የመካከለኛው 10ቱ ቀናቶች ደግሞ የመግፊራ የምህረት ቀናቶች ናቸው። አላህን ያሳለፍነውን ወንጀል ምሮ አዳዲስ ማንነትን አዳዲስ ደስ የሚሉ የደስታ ጊዜያትን እንዲሰጠን ልንቃረብ ልንለምነው ልንዋደቅ ይገባል። አላህ ሱብሓነሁ ወተዓላ ኡድዑኒ አስተጅብ ለኩም ይላል፣ ለምኑኝ እሰጣችኋለሁ። ስለዚህ እኛ አላህን ስንለምን እንደሚሰጠን እርግጠኛ ሆነን መሆን አለበት። እስኪ አካባቢውን ተመልከቱ። መርሐበን እንዴት አያችሁት? የት አካባቢ ነው ያለነው? ያለንበትን ቦታ ቀድሞ ለገመተ ሰው ሽልማት ይኖረዋል ኢንሻአላህ። ኮሜንት ላይ አስቀምጡ። ያው የመኪናው ድምጽ ከገባ የኔ ድምጽ አይሰማም የሚል ነው። እሺ መርሐበን። ሌላውና የመጨረሻው መልእክቴ ደግሞ አንድ ታሪክ ወደ እናንተ ይዘን እንቀርባለን። ይህ ታሪክ እናንተን ሊያስተምራችሁ የሚችል ሲሆን ታሪኩን ልብ ብሎ ያዳመጠ ይጠቀምበታልና እነሆ ወደ ታሪኩ እንገባለን። መርሐበን ወደ ታሪኩ እንገባለን። ታሪኩ እንዲህ ይጀምራል። አንድ ወጣት ደስተኛ መሆን የሚፈልግ ነገር ግን ቢለፋ ቢጣጣር ቢግር ያልተሳካለት ወጣት ላይ የሚያጠነጥን ታሪክ ነው። ይህ ወጣት ነገሮች ያለሳካ ሲሉት ጭልም ድንግርግር ሲለው አንድን ሰው ያማክራል። ይህም ሰው እንዲህ በማለት ይመክሩታል። ልጄ ስኬታማ መሆንና እንዲሳካልህ የምትፈልግ ከሆነ የሆነ ጫካ ውስጥ የሚኖሩ አንድ ጠቢብ አሉ፣ እሳቸውን አማክራቸው በማለት ይመክሩታል። መርሐባ በማለት ወደ ጠቢቡ ጉዞውን ይጀምራል። ልክ ጉዞውን በጀመረ የተወሰነ እንደተጓዘ አንድን ተኩላ ያገኛል። ተኩላው እንዲህ በማለት ይጠይቀዋል። አንተ ወጣት ወዴት እየተጓዝክ ነው ሲለው ያለበትን ችግር አብራርቶ እንዲህ አይነት ነገር ገጥሞኝ ነውና ሄጄ ያለብኝን ችግር ቀርፌ ደስተኛና የተረጋጋ ህይወትን ልኖር ነው፣ የተሳካ ያለፈለት ያማረ ህይወትን መኖር ፈልጌ ነው ይለዋል። ኦኬ እንደዛ ከሆነ እኔም አንድ ነገር ይቸገረኛል፣ እበላለሁ ይርበኛልና ይሄንን ራቤን ማስታግስበት እስኪ መፍትሄ ካለ ለኔም ጠይቅልኝ አደራ። አየ መርሐባ ተባብለው ይለያያሉ። ጉዞውን ቀጠለ። በጉዞ መካከል ደግሞ ሌላ አንዲት ወጣት መልካም የሆነች እንስት ቁጭ ብላ እያነባች ይመለከታል። እሷንም ጠጋ ብሎ ምን ነው በማለት ይጠይቃታል። እኔ ጥሩ ያማረ የተረጋጋ ህይወትን መኖር እፈልጋለሁ፣ ነገር ግን ሊሳካልኝ አልቻለም ስትለው እኔም እኮ እንደዚህ አይነት ኬዝ ገጥሞኝ ነው የሚሄደው፣ የሆነ ቦታ ሄጄ እንዲህ ሰዎችን ላማክር ነው በማለት ይነግራታል። እባክህ እንደዛማ ከሆነ የኔንም ጉዳይ ጠይቀህ አማክርልኝ፣ መፍትሄውን ይዘህልኝ አትሏለች። መርሐባ ምንም ችግር የለም በማለት ጉዞውን ይቀጥላል።
በጉዞው ወደ መጨረሻ አካባቢ አንድ ውሃ በጣም ይጠማውና ውሃ ለመጠጣት ወደ ወንዝ ይወርዳል። ወንዝ ላይ ጠጥቶ ልክ ሊሄድ ሲል አንድ በጣም የደረቀ ዛፍ ከወንዙ አጠገብ ሆኖ ግን የደረቀ ዛፍ ይጠራዋል። አቤት ሲለው ወዴት ነው? እንዲህ እስኪ እባክህ ለኔም ጠይቅልኝ፣ እንደምታየኝ ከወንዝ አጠገብ ነው ያለው፣ ነገር ግን እየደረቅኩኝ ነው እና ምን ሆኜ ነው ከወንዝ አጠገብ ሆኜ እንዴት ልደርቅ እችላለሁ? እባክህን ጠይቅልኝ፣ ውሃ በአግባቡ እያገኘሁ አይደለም ይለዋል። እሺ በማለት ይለያያሉ። ከዛ በመጨረሻ ላይ የጠቢቡን ቤት ያገኛል፣ ይገባል፣ ምክር ይሰጡታል። መጨረሻ ላይ ምን ይሉታል? እዛ ቦታ ላይ እንደደረስ አገርህ እንደገባህ ደስተኛ ስኬታማና የተረጋጋ ህይወት መኖር ትችላለህ ይሉታል። መርሐባ ይላል። ጉዞውን ይጀምራል። በጣም ደስተኛ ህይወትን ለመኖር መገስገስ መሮጥ ይጀምራል። በጉዞ መካከል ያ ዛፍ ይጠራዋል። ወይ ምን ነበር ቀደም እንዲያማክር የነበረው ረስቸው በጣም ቸኩዬ እኔማ ደስተኛ ህይወት ትኖራለህ ተብዬ እየሮጥኩ ነው። እሺ እኔን ጠየቅልኝ? አዎ ጠይቅልሃለሁ። በአንተና በወንዙ መካከል ትልቅ ቋጥኝ የሚያክል ወርቅ አለ። ያ ወርቅ ካልወጣ ውሃ ወደ አንተ መድረስ አይችልም። እኔ በጣም ስለምቸኩል ይቅናህ እንግዲህ ብሎ ትቶት ይሄዳል። ወጣቱ አገሩ ገብቶ ደስተኛ ስኬታማና የተረጋጋ ህይወትን ለመኖር ቋምጧል። እጅጉን ቸኩሏል። አሁንም እየተጓዘ እየሮጠ ወደ አገሩ እየሄደ ያችን ወጣት ያገኛታል። እሺ እንዴት ሆንክ ትለዋለች። እኔማ እዛ እንደገባ ስኬታማ ደስተኛ የተረጋጋ ህይወትን ትኖራለህ ተብያለሁ። እሺ እኔንስ ጉዳይ ጠየቅልኝ? አዎ ጠይቄልሽ ነበር። አንድ ወጣት አለ አሁን የሚመጣ እሱን ካገባሽው ደስተኛ ሆነሽ ትኖራለሽ ተብለሻል። እኔ ስለምቸኩል ይቅናሽ ብሎ ትቷት ይሄዳል። ይህ ወጣት አገሩ ገብቶ ያንን ቃል የተገባለት ኑሮ ለመኖር እጅግ ቸኩሏል። በመጨረሻ ተኩላውን ያገኘዋል። ተኩላው እንዴት ነበር ሲለው አገሬ ገብቼ ያን የፈለኩትን የምፈልገውን አይነት ሐያት ልኖር ቋምጫለሁ፣ ተነግሮኛል፣ ትኖራለህ ተብያለሁ፣ ቃል ተገብቶልኛል በማለት ይነግረዋል። በጣም ደስ የሚል ነገር ነው። የኔንስ ጉዳይ ጠየቅልኝ ወይ በማለት የማይቀረውን ጥያቄ ተኩላ ሆዬ ያስከትላል። ሰውየውም አዎ ጠይቄልህ ነበረ፣ አንተ እየራበህ ነው። አሁን የሚመጣ አንድ ጅል ወጣት አለ፣ እሱን ከበላኸው ከራብ ታገግማለህ ተብለሃልና እኔ ቸኩላለሁ፣ ቻው ብሎት ሊሄድ ሲል ከጨም አድርጎ ተኩላው ልጁን ይበለዋል። ታሪካችን እዚህ ጋር ይጠናቀቃል። እንግዲህ ታሪኩን ከረመዳናችን ጋር ለምን አመጣሁ ካላችሁኝ ይህ ረመዳን መጨረሻ ላይ ረመዳን ላይ ያደረኩት ዱዓ ተሳካልኝ ለማለት መጀመሪያ አሁን ምን ማለት አለብን? ማሳለፍ የለብንም። ያለፉ 10 ቀናቶች አሉ። በእነዚህ 10 ቀናቶች ምን ያክል ቀራን? ስንት ጊዜ አختመን? ምን ያክል ሶላቶችን ሰገድን? ምን ያክል ጊዜ ወደ አላህ አነባን? እነዚህ ጾሞቻችን ትክክል አላህ ተቀብሎናል ወይ? በምን አይነት መንገድ ነው የጾምናቸው? አላህን እየተገዛን ያ ረብ እያል ሰዎች በመጥፎ ነገር ሲመጡብን በኸይር እየመለስን እኔ ሳኢም እኔ ጾመኛ ነኝ እየመለስን ነው የጾምነው? ወይስ የሰዎችን ቀልብ እየሰበር የማይረቡና ጸያፍ ቃላትን እያወራን እንዲሁም ደግሞ አላህን እያመጽን ነው ጾማችን ይቀበላል ብለን የምናስበው? ሱብሃንአላህ በጣም እኮ ነው የሚገርመው። ቀን ጾሞ ውሎ ልክ አፍጥር ሰዓት ላይ ወደ ሲጋራ፣ ወደ ሐራም ነገር፣ ወደ መጠጥ፣ ወደ ጫት የሚሮጥ ወጣት ነው የበዛው። ሱብሃንአላህ ተራዊህ ብለው ወጥተው ወንድና ሴት በሐራም ማይተዋወቁ አጅነቢ የሆኑ ሴትና ወንዶች ተቃቅፈው በመንገድ ላይ ሲሄዱ እንመለከታለን። ሱብሃንአላህ በጣም ነው የሚያስደነግጠው። እና በዚህ ሰዓት እኛ ከአላህ ጋር ያለንን አላቃ አስተካክለናል። ከዛ በኋላ ረመዳን ሲወጣ ያ ረብ ረመዳን ላይ እኮ ተጠቅሜ ቢሆን ኖሮ እንዳንል እንደ ልጁ እንዳንሸወድ የምናልፈባቸውን መንገዶች ነው እድሎች ለቀም አድርገን ይዘን መጨረሻ ላይ ውጤቱ ትርፋማ ሆነን ልንገኝ የምንችለው እንጠቀምበት፣ እናትርፍ፣ እንዳናጎድል እላለሁ። ከታሪኩ ደግሞ ምን ተማራችሁ የሚለውን ኮሜንት ላይ አስቀምጡልኝ። እንደተለመደው ዱዓዬ ከጎናችሁ ነው የሚሆነው። ኢንሻአላህ ቤታችንን ደግሞ ሰብስክራይብ አድርጉ። አልሐምዱሊላህ ጉዞ ወደ 50 ሺህ ብለናል። 24 ሺህን አልፈናል። ምስጋና ለዓለማቱ ጌታ ይገባው። በሚቀጥለው ፕሮግራማችን እስከምንገናኝ ድረስ ቸር ሰንብቱልኝ። በሽር ቲዩብ ሰብስክራይብ። ሰላም አለይኩም ወራህመቱላህ